አይ ወዳጆቼ ዛሬ ስለ ጉግል አካውንት አከፋፈት አብረን እናያለን። ዩቲዩብ ለመጀመር መጀመሪያ የሚያስፈልገው ያው ዩቲዩብን ኦን የሚያደርገው ባለቤቱ ጉግል ነው። ስለዚህ እያንዳንዱ ዩቲዩብ መጀመር የሚፈልግ ሰው የጉግል አካውንት ያስፈልገዋል። ስለዚህ ሁሉ ነገር የሚጀምረው የጉግል አካውንት ከማግኘት ነው። ስለዚህ መጀመሪያ የምናየው ጉግል አካውንት እንዴት ነው የሚከፈት ነው። ጉግል ፔጃችንን ከፍትና መጀመሪያ የምንመጣው እዚህ ጋር ሳይን ኢን የሚለው ጋር ነው። ሳይን ኢንን ክሊክ ስናደርገው ወደዚህ ፔጅ ያመጣናል እና ጉግል ከዚህ በፊት ካላችሁ ጉግል አካውንታችሁን እዚህ ጋር አስገብታችሁ ሳይን ኢን ማድረግ ይቻላል። ከሌላችሁ ደግሞ አዲስ አካውንት እንከፍታለን ማለት ነው። ስለዚህ እንደዚህ ክሬት ስትሉት ለግል ነው ለልጅ ነው ወይስ ለስራ ነው ይላል። ለፐርሰናል ዩዝ ትላላችሁ። ከዛ እዚህ ጋር ስም ትጽፋላችሁ። ለምሳሌ እዚህ ጋር ኦኬ ተማሪ ልበለው እኔ ተማሪ። እዚህ ጋር ደግሞ ማን ልበለው ከተማ ልበለው ከተማ። ስለዚህ ተማሪ ከተማ የሚል አካውንት ልከፍት ነው። እንደዚህ ቀጥላለሁ። ዴት ኦፍ በርዝ ይለኛል። ዴት ኦፍ በርዛችሁ መስጠት ትችላላችሁ። እኔ ጃንዋሪ 1 እና ጃንዋሪ 1 2000 ብለው እና ጀንደር ሰጣላችሁ። ከዛ ኔክስት ላላችሁ። ከዛ ስለዚህ እንደዚህ ላርግላችሁ ይላል። እንዴት ላርገው ኢሜልን ይላል። ተማሪ ከተማ ተማሪ ከተማ ላርገው። ከዛ ኔክስት ላለው። ፓስወርድ ይጠይቀኛል። እንግዲህ እኔ ፓስወርድ ክሬት ማድረግ ያስፈልጋል። እዚህ ጋር የምታስታውሱትን ፓስወርድ ትጽፋላችሁ ማለት ነው። እኔ ለትምህርት ስለሆነ እኔ ዝም ብዬ ተስጠው አሁን ልሞክረው እስቲ። አሁን ማች አረገ። ስልክ ቁጥር ይለኛል። ስልክ ቁጥር ሰጠዋለሁ። እዚህ ጋር ውጭ ሀገር ከሆነ እዚህ ኖርዝ አሜሪካ ስልክ ቁጥር መስት ይጠይቃችኋል። ሌላው ዓለም ግን መስት አይጠይቃችሁም። ያም የሚጠቀመው ለምንድነው? ባለቤቱ እናንተ መሆናችሁን ኮንፈርም ለማድረግ ቴክስት ቁጥር ይልክላችኋል እና ቬሪፊኬሽን ኮድ ይልካል። ስለዚህ እንደዚህ ሰጠዋለሁ ኮንፈርሜሽን ኮዱን። ሪከቨሪ ኢሜል ይለኛል። አልፈልግም ሪከቨሪ ኢሜል። ተማሪ ከተማ ነው። ኔክስት ለዋለሁ እዚህም ጋር። ከዛ እዚህ ጋር ኮንፈርሜሽን እሰጣለሁ። አግሪ ያደርጋለሁ። ከዛ ኢሜል ከፈተን ማለት ነው። እንደዚህ ነው እንግዲህ የሚሰጠው። ከዚህ በኋላ በዚህኛው ኢሜል አካውንት ዘሴም እንደገና ሄዳችሁ ከዚህ ወደ ዩቲዩብ ሄደን የዩቲዩብ አካውንት መክፈት ይቻላል ማለት ነው። ስለዚህ ማንኛውም የዚህ ዩቲዩብ አካውንታችሁ ኮረስፖንዳንስ የሚመጣው እዚህኛው ጂሜል አካውንት ነው። ስለዚህ ጂሜል መክፈት በጣም ቀላል ነው እና እንደዚህ አድርጋችሁ የራሳችሁን ጂሜል በመክፈት ወደ ዩቲዩብ ዓለም መቀላቀል ትችላላችሁ። ለዛሬ ያለን ትምህርት በዚህ በቃል። ለሚቀጥለው ሌላ ትምህርት እስከምንገናኝ ደህና ቆዩ።